ይሄ ችግር እኔ ጋር ብቻ ይሁን ወይስ ደግሞ ሁሉም ሰው ጋር ያለ ችግር ነው አላውቅም። እስቲ እናንተ ስሙትና ሐሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። ምን አይነት ችግር መሰላችሁ? ብዙ ጊዜ መጽሐፍ ካነበብኩኝ ከጨረስኩኝ በኋላ በቃ እዛው ከጨረስኩኝ በኋላም ሊሆን ይችላል ወይም ደግሞ ጨርሼ ከሳምንት በኋላ ወይም ደግሞ ከወር በኋላ የመጽሐፉ ሐሳብ ይጠፋብኛል። ማለት መጽሐፉ ላይ ያነበብኳቸው ነገራቶች ሆነ በትንሹ ባስታውሰው ነው እንጂ አጠቃላይ የመጽሐፉ ሐሳቡ እንዳለ ይጠፋብኛል። ከዛ ብዙ ጊዜ ይሄ ነገር በቃ አእምሮ ላይ ይመላለስ ነበር። ማለት በቃ ጊዜን እያባከንኩኝ ነው ማለት ነው። ለምንድን ነው ያነበብኩት ነገር የሚጠፋብኝ በቃ የሚለው ነገር በተደጋጋሚ ራሴን ጠይቅ ነበር። ከዛ በቃ የሆነ ሰዓት ላይ አሃ የሚል መልስ መጣልኝ። ታውቃላችሁ ማለት በቃ አሃ ለዚህ ነው ለካ በቃ ብዙ ጊዜ መጽሐፍ አነባለሁኝ ከዛ የሚጠፋብኝ ለዚህ ነው የሚል መልስ መጣልኝ። ዛሬ ይህንን መልስ ነው የምነግራችሁ ማለት ነው። ይህ ቪዲዮ መጽሐፍ ብዙ ጊዜ እያነበባችሁ እየረሳችሁ ላላችሁ ሰዎች ማለትም ታነባላችሁ ጊዜ ከዛ በኋላ ግን ከጨረሳችሁ በኋላ ወይ ደግሞ ከሆነ ያህል ጊዜ በኋላ የመጽሐፍ አይዲያ የሚጠፋባችሁ ሰዎች አንደኛ፣ ሁለተኛ ደግሞ ምን አይነት መጽሐፍ ማንበብ እንዳለባችሁ ግራ ለገባችሁ ሰዎች ማለት ምን አይነት መጽሐፍ ማንበብ ይሻላል ለምትሉ ሰዎች፣ ኤንድ ሶስተኛ ተምብሬኑ ላይ እንዳልኩት ሰልፍ ሄልፕ ቡክ መጽሐፎችን ለምን አታንብቡ እንዳልኩኝም እነግራችኋለሁ ማለት ነው። ለእነዚህ ሁሉ ችግሮች አንድ መፍትሄ ነው ያለው። እነግራችሁ ምን አንድ መፍትሄ ነው። እስከ መጨረሻው በደንብ ተከታተሉ። አሁን አብዛኛው ሰው መጽሐፍ ማንበብ ሲጀምር በተለይ ደግሞ ቢጊነር አንባቢ ከሆነ መጀመሪያ ሲጀምር እነዚህ ፌመስ በሚባሉ መጽሐፎች ነው የሚጀምረው። ማለት በጣም በቀነስ ታዋቂ የሚባሉት አቶሚክ ሃቢት፣ ቲንኪንግ ሪች ዳድ ፑር ዳድ ምናምን አሉ። እነዚህ ዘ ሰቨን ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል አሉ መጽሐፎች ብቻ ነው ፌመስ የተባሉ መጽሐፎች ማለት ነው። ከእነሱ ነው ብዙ ጊዜ ሰው ማንበብ የሚጀምረው መጽሐፍ፣ በተለይ ደግሞ ሰልፍ ሄልፕ ቡክ መጽሐፎችን ማንበብ ሲጀምር ማለት ነው። ይሄ ጥሩ ነው ማንበቡ ማለት እነዚህ መጽሐፎች ማንበቡ ጥሩ ነው። ነገር ግን እነዚህ መጽሐፎች ችግራቸው መሰላችሁ? የመጀመሪያው እነዚህ መጽሐፎች በማንበባችሁ ብቻ የሆነ ህይወታችሁ እየተለወጠ እንዳለ እንዲሰማችሁ የሚያደርጋችሁ ያለምንም አክሽን ማለት አክሽን ሳትወስዱ እነዚህ መጽሐፎች በማንበባችሁ ብቻ በቃ የሆነ የሚሰማችሁ ነገር አለ። አይ ህይወቴን እየለወጥኩኝ ነው፣ የሆነ ነገር እያሻሻልኩኝ ነው ብላችሁ እንድታስቡ ነው የሚያደርጋችሁ። እውነታው ግን እነዚህ መጽሐፎች አንብባችሁ ማንኛውም ኢንፎርሜሽንም ሆነ ኖሌጅ ሰብሰባችሁ አክሽን የሚባለው ነገር ካልተጨመረበት ምንም ቫልዩ የለውም። በቃ እንዲሁ አእምሮ ማጣበብ ብቻ ነው የሚሆነው። መጀመሪያው ችግር እንደዛ ብላችሁ እንድታስቡ ነው የሚያደርጋችሁ ማለት ህይወታችሁ እየተለወጠ እንደሆነ እንድታስቡ ያደርጋችኋል። ሁለተኛው ችግር ደግሞ አዲስ አይዲያ ወይም ደግሞ የሆነ ኦሪጂናል የሆነ አይዲያ አይነግሯችሁ። ማለት አብዛኛው ጊዜ እንደዚህ አይነት መጽሐፎችን አስተውላችሁ ከሆነ ተመሳሳይ ሀሳብ ነው የሚነግሯችሁ፣ የሆነ በተለያየ አቀራረብ ማለት ነው። ተመሳሳይ ሀሳብ በተለያየ አቀራረብ ነው የሚነግሯችሁ እና ይሄን ደግሞ መጽሐፉን ቦሪንግ እያደረገው ነው የሚመጣው። ይህን መጽሐፍ ስታነቡ የሆነ ተመሳሳይ ሀሳብ ነው ያለው። ወደ ቀጣዩ መጽሐፍም ስትሄዱ ይህን ያህል በጣም በቃ ወጣ ያለ ወይም ዩኒክ ሀሳብ ወይም ደግሞ በጣም የተለየ ሀሳብ አታገኙ። ከተመሳሳይ ሀሳቦችን እዛው አንድ ሰፈር ላይ ያሉ ሀሳቦችን ነው የምታገኙት። ይህ ሁለተኛው ችግር ነው። ሶስተኛውና ዋናው ችግር ግን እነዚህ የሰልፍ ሄልፕ ቡክ መጽሐፎች የእናንተን ሪል ፕሮብሌም ሶልቭ የሚያደርግ መጽሐፍ አታገኙ። ማለት አሁን እናንተ ያለባችሁ ዋነኛ ችግር የገንዘብ ችግር ሆኖ የምታነቡት መጽሐፍ ግን እንዴት ሀቢት ቢውልድ እንደምታደርጉ ሊነግራችሁ ይችላል። ማለት በቃ ትክክለኛ እሱም ከሆነ ችግር ሊሆን ይችላል። ነገር ግን በዚህ ሰዓት ዋና ችግር የምትሉትን እሱን ችግራችሁን ሶልቭ የሚያደርግ መጽሐፍ አታገኙ ብዙ ጊዜ እነዚህ ፌመስ የተባሉ መጽሐፎችን ስታነቡ ማለት ነው። ለዛ ነው ብዙ ጊዜ አብዛኛው ሰው የሆነ መጽሐፎችን እየጀመረ ምናምን የሚተወው ወይም ደግሞ መጽሐፍ ከና የማንበብ ፍላጎት የማይኖረው ለዛ ነው። ከሱ ጋር በትክክል ሪሌት የሚያደርግ መጽሐፍ አያገኝም። ነገር ግን ደስ የሚለው ነገር ለእነዚህ ሁሉ ችግሮች ከላይ ጠቀስኳቸው ለእነዚህ ሁሉ ችግሮች አሁን የምነግራቸው አንድ መፍትሄ በቂ ነው። ይህ መፍትሄ የምትተገብሩ ከሆነ እንዳለ ከላይ ጠቀስኳቸውን ችግሮች በአንድ ሶልቭ ማድረግ ትችላላችሁ። እሺ አሁን መፍትሄው ምንድን ነው? ማለት እነዚህ ከላይ የተጠቀሱ ችግሮች አሉ። የእነሱ መፍትሄስ ምንድን ነው? አንተ ሀሳብህ ምንድን ነው ብላችሁ ካላችሁኝ ሀሳቤ ልንገራችሁ። የኔንም ሀሳብ የቪዲዮንም አጠቃላይ ሀሳብ ልንገራችሁ። ሰልፍ ሄልፕ ቡክ መጽሐፎችን ዝም ብላችሁ አታንብቡ። ወይም ደግሞ እነዚህ ፌመስ የተባሉ መጽሐፎች ወይም ደግሞ ዝም ብሎ አብዛኛው ሰው ሪኮመንድ ስላደረገው ብቻ አታንብቡ። ማንበብ ያለባችሁ መጽሐፍ ሪል ፕሮብሌማችሁን ሶልቭ ሊያደርግላችሁ የሚችል መጽሐፍ ነው። አለቅ በቃ ይሄ ነው ዋና ሀሳቤ። እንዴት እንደሆነ ኤክስፕሌን ላድርግላችሁ። የምሬ ነው። ይሄን ሀሳብ ከተገበራችሁ ከሌሎችን ችግሮች ብቻ አይደለም በቃ አጠቃላይ ችግራችሁን ሊፈታ የሚችል ሀሳብ ነው የነገርኳችሁ። ግን መተግበር አለባችሁ ግዴታ። እንዴት እንደሆነ ልንገራችሁ በደንብ ማለት ነው። አሁን ለምሳሌ በእኔ ኤግዛምፕል ልንገራችሁና አሁን በዚህ ሰዓት እያነበብኩት ያለሁት መጽሐፍ እኔ ዲጂታል ሚኒማሊዝም ይባላል። ሰምታችሁ ታውቃላችሁ? መጽሐፍ ከዚህ በፊት አይመስለኝም። እኔንም ብጠይቁኝ እኔም ሰምቼው አላውቅም ከዚህ በፊት። እና ለምን እንደምታነበው ካላችሁኝ በዚህ ሰዓት ያለብኝ ችግር ብዬ ማስበው እኔ አሁን ባለሁበት ሲቹዌሽን ከስልኬ ጋር ያለኝን ሪሌሽንሺፕ በጣም መቀነስ ፈልጋለሁ። በጣም ስልኬን የማሳልፈው ሰዓት የበዛ እየመሰለኝ ነው እና በጣም መቀነስ ስለምፈልግ በዚህ ሰዓት ያለብኝ ፕሮብሌም ይሄ ነው። በቃ እኔ
ይሄ ብቻ አይደለም። ነገር ግን በሰት ቅድሚያም ለመቀነስ እየፈለኩ ያለው ችግር ይሄኛው ፕሮብሌም ነው። ሶ ለዚህ ፕሮብሌም የሚሆነኝን መጽሐፍ ቻትጂፒቲን ጠየኳት። ሪኮመንድ ያደረገችኝ ዲጂታል ሚኒማሊዝም የሚለው መጽሐፍ ነው። ይህ መጽሐፍ ሰው ያውቀዋል ወይ? ምን አገባኝ። አወቀው አላወቀው፣ ሰው ብዙ ሰው አንብቦታል ወይ? ምን አገባኝ። እኔ ብዙ ሰው አነበበው፣ ፌመስ ሆነ፣ እኔ አሁን ያለሁበትን ፕሮብሌም ብቻ ሶልቭ ካደረገልኝ ምን አገባኝ ስለሱ። ሰው ያንብበው፣ ሰው ይታወቃል ወይ? ይሄ መጽሐፍ በቃ ይህን ነው የምላችሁ። ማንበብ ያለባችሁ መጽሐፍ ፌመስ ስለሆነ ወይም ደግሞ ብዙ ሰው ስላነበበው ወይም ብዙ ሰው ስላለ አይደለም። በቃ የእናንተን ሪል ፕሮብሌም ሶልቭ ያደርግላችሁ። አሁን በቃ በዚህ ሰዓት ያለብኝ ችግር እንዳልኳችሁ ከስልክ ጋር ያለኝ ሪሌሽን መቀነስ ፈልጋለሁ። ቻትጂፒቲን ጠየኳት። እንዲህ ነው ያለ ችግር አለብኝ፣ በጣም ከስልክ ጋር ያለኝ እንትን መቀነስ ፈልጋለሁ። ምን አይነት መጽሐፍ ሪኮመንድ አድርገኛል? ከዛ አንደኛ ላይ ዲጂታል ሚኒማሊዝም ነው፣ ያው እያነበብኩት ነው አሁን ማለት ነው። ለዛ ነው በቃ ማንበብ ያለባችሁ መጽሐፍ ፕሮብሌማችሁን ሶልቭ የሚያደርግላችሁ ነው እንጂ ፌመስ የሆነ ወይም ደግሞ በጣም ብዙ ሰው ያወራለትን መጽሐፍ አይደለም ነው የምላችሁ። ይህ መጽሐፍ አሁን ለምሳሌ እነዚህ ባልኳችሁ መንገድ ስታነቡ ማለት ነው ማለት እነዚህ ሰልፍ ሄልፕ ቡክ የተባሉት እነዚህ ትላልቅ መጽሐፎችን የተወራላችሁ መጽሐፎች ትታችሁ ምንም በቃ የእናንተን ፕሮብሌም ብቻ ሶልቭ የሚያደርግላችሁ መጽሐፍ ማንበብ ስትጀምሩ እነዚህ ከላይ ጠቀስኳችሁ ችግሮች ምን አለ ለምሳሌ ከላይ ጠቀስኳችሁ አንብባችሁ መርሳት በዚህ ሰዓት አይፈጠርም። ምክንያቱም እዚህ ጋር የምታነቡት ነገር ቀጥታ ተግባር ላይ ነው የምትሆኑት። ምክንያቱም የምታነቡትም ለችግራችሁ ብላችሁ ነው። አሁን ለምሳሌ እኔ ዲጂታል ሚኒማሊዝም አነበብኩት፣ ቀጥታ ተግባር ላይ እያወልኩት እዛው ነው ማውለው። ሰው በዚህ ሰዓት ሲሆን ተግባር ላይ የሚውል እውቀት ደግሞ አይረሳም። እውቀት እኮ ዝም ብሎ ሲቀመጥ ነው ማይንዳችን ሌላ እውቀት ተጨማሪ እውቀት እያስገባንበት ስንሄድ መጀመሪያ ያዘውን እያስረሳው እየገፋው ነው የሚመጣው። ለዛ ነው ተግባር ካልተጨመረበት ማለት ነው። መጀመሪያ ያልኳችሁ ችግር ምንድን ነው? እያነበብን መርሳት ማለት ነው። ነገር ግን ከችግራችን ጋር መሄድ መጽሐፎችን የምናነብ ከሆነ አንብቦ መርሳት ይባል ነገር የለም። ዝም ብሎ እነዚህ ፐርሰናል ዴቨሎፕመንት መጽሐፎችን ስናነብ ነው እናነባቸዋለን። ይህን ያህል ተግባር ላይ ስለማናውላቸው እንረሳቸዋለን ነው። ሌላ ሁለተኛ ላይ ምን ችግር ጠቅሼ ነበር? ምን ችግር ጠቅሻለሁ? ሁለተኛ ላይ ሁለተኛ የጠቀስኩት ችግር አክሽን አንወስድበትም ማለት እነዚህ ብዙ ጊዜ እነዚህ ራሳችን ህይወታችን እየለወጥን ይመስለናል። እነዚህ አይነት መጽሐፎችን ብዙ ጊዜ ስናነብ ማለት ነው ያለ አክሽን ማለት ነው። እነዚህ ደግሞ እንዳልኳቸው አሁን ሪል ፕሮብሌማችን ሶልቭ የሚያደርግ መጽሐፎችን ስናነብ እዛው ነው አክሽን የምንወስደው ማለት ነው። ለዚህም ይጠቅመናል ማለት ነው። ሶስተኛ ላይ ደግሞ ተምብሌን ላይ ራሱ እንዳልኩት ሰልፍ ሄልፕ ቡክ መጽሐፎችን አታንብቡ ያልኩት በቃ ይሄ ነው ዋና ዓላማው። ዝም ብለን እነዚህ መጽሐፎችን የምናነብ ከሆነ ይህን ያህል ትርጉም ያለው ነገር ህይወታችን ላይ ላይመጣልን ይችላል። ከኛ ጋር ትክክለኛ ከኛ ፕሮብሌም ጋር ሪሌት የሚያደርግ መጽሐፍ ማግኘት አንችልም። የኛ ሪል ፕሮብሌም እዚህ ጋር ነገር ሆኖ ሳለ ቅድም እንዳልኳችሁ እነሱ የሚሉን ግን ሌላ ነገር ነው። እነሱ አድርግ የሚሉን ሌላ ነገር ነው። በሰዓት ይጋጭብኛል፣ የምፈልገው መጽሐፍ አላገኘም ማለት ነው። እንደዛ ነው መሰለኝ። ሌላው ደግሞ አንዱ የረሳሁት ችግር ምን አይነት መጽሐፍ ማንበብ እንዳለባችሁ ብያችሁ ነበር። መጀመሪያ ላይ ምን አይነት መጽሐፍ ማንበብ እንዳለባችሁ ግራ ከገባችሁ ብያችሁ ነበር። ለዚህም ችግር የሚሆነው ይሄ መፍትሄ ነው። በቃ ማንበብ ያለባችሁ መጽሐፍ ስለተወራለት ወይም ፌመስ ስለሆነ ሳይሆን ወይም ደግሞ ሰልፍ ሄልፕ መጽሐፍ እነዚህ ላይ እንትን ላይ ስለተቀመጠ ሳይሆን በቃ የእናንተን ችግር ሶልቭ የሚያደርግ ከሆነ አንብቡት ነው። ይሄ ነው እንግዲህ ግራ ካጋባችሁም ከዘበራረኩባችሁም ካርኩባችሁም አላቅም፣ ብቻ ዋናው የቪዲዮም አይዲያ ይሄ ነው። ማንበብ ያለባችሁ መጽሐፍ ሰልፍ ሄልፕ ቡክ ወይም ደግሞ ፌመስ መጽሐፎችን ሳይሆን ሪል ፕሮብሌሞቻችሁን ሶልቭ ሊያደርግ የሚችል መጽሐፍ ነው መሆን ያለበትም። ይሄ ነው በቃ ሀሳብ እና ይሄን ነገር ሞክሩት። የምሬ ነው፣ ለውጥ ታዩበታል። እኔ በዚህ ጊዜ በጣም የምኮርኩት ያለው ነገር ነው። በጣም አሁን ደስ ያለኝ ማነበው መጽሐፍ፣ ምክንያቱም በቃ ችግሬን ሶልቭ ሊያደርግልኝ ነው። በቃ አሁን ደግሞ የሆነ በምን አይነት መንገድ የሆነ ችግሬን ደግሞ ሶልቭ ሊያደርግልኝ የሚችለው እያልኩኝ ነው። በቃ በጣም ኤክሳይትድ እየሆንኩኝ ነው ማነበው ማለት ነው። ይሄን ነገር ሞክሩት። ከዛ ሀሳባችሁን ኮሜንት ላይ ያሳውቁኝ። ጥያቄ ካላችሁም ኮሜንት ላይ ያሳውቁኝ። ቸር ያገናኘን።